የሚገርም ተፈጥሮ ያለበት ውብ አካባቢ ነው። ተፈጥሮ እኮ በራሷ ውብ ናት። ተፈጥሮ የምትሰጠን ውድ ስጦታ ይሄን የመሰለ መልካም ስፍራ ነው። ከኔ በላይ የሚወዳት ሚስት ከእናንተ በላይ የሚወዳቸው ልጆች አሉት። አባታችሁ የሚወደድ ባህሪ ነበር። አባቴ በህይወቴ በጣም ለምወደው ሰው ዳረኝ። ለሱም ዕውቀቱን ሁሉ ሳይሰስት የሥራውን ሚስጥርና የንግዱን ሲስተም ሁሉ አስተማረ። ፍቃዱን በተማረው መሰረት ድርጅቱን ይበልጥ አስፋፋ። ስራውንም ጥሩ አድርጎ ያዘ። ነገር ግን ለኔ ምንም አይነት ፍቅር አልነበረው። ከዛሬ ነገ ይሻላል፣ ይወደኛል፣ ለኔም ባይሆን ለልጆቹ ሲል ትዳሩና ቤቱን ይወዳል ብዬ ጠበቅኩት። ነገር ግን አልሆነ። በትዳር ተሳስረን አንድ ሆነን ነበር። ይሁን እንጂ ይህንን ሁሉ ዓመት ከብቸኝነቴ ጋር ነው ስታገል የኖርኩት።